እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ የያ ይሰራል። አሁን አለመጀመር ማለት ነው። አባይም ጸባይ ገዝቷል። የኛም ሽፍቶች ጸባይ ይገዛሉ። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው። ኢትዮጵያን የተረዱ የሚመስላቸው አንዳንዶች ግን የኢትዮጵያን የፖለቲካ ሂደት በወጉ አላወቁትም፣ ሊያውቁትም አልቻሉትም። ኢትዮጵያ ይህች ስም ብቻዋን ታሪክ የምታወራ፣ ይህች ስም ብቻዋን የዓለምን ኃያላን ያንቀጠቀጠች የነጻነት አርማ ናት። ኢትዮጵያ ዝም ስትል የፈረሰች የሚመስላቸው የውስጥ ባንዳዎችና የውጭ ጠላቶች ሁልጊዜም የሚሳሳቱባት የታሪክ እንቆቅልሽ ናት። ኢትዮጵያን አቁስለዋት ያውቁ ይሆናል እንጂ አሸንፈዋት አያውቁም። ዛሬም ግን ታሪክ ራሱን እየደገመ ነው። የውስጥ ቅጥረኞችና የባንዳነት ታሪካቸውን ማደስ የፈለጉ ስብስቦች ሀገርን ለውጭ ጠላት አሳልፈው ለመስጠት በደጅ እየመከሩ ነው። ህወሓትና የውስጥ ተላላኪዎች ከግብፅ ተልኮን ከሻዕቢያ ምክርን በመቀበል ምስራቅ አፍሪካን የትርምስ ቀጠና ለማድረግ እየተንቀሳቀሱ ነው። ባንዳነት በኢትዮጵያ ታሪክ ውስጥ አዲስ አይደለም። አገር ስትፈተን፣ ጠላት በደጅ ሲመጣ የገዛ ልጆቿን ሆድ ገዝቶ አገርን ማዋጋት የጥንት የአረሞችና የከዳተኞች መንገድ ነው። ፋሽስት ጣሊያን የወረራ እግሩን በኢትዮጵያ ምድር ላይ ሲያሳርፍ ተላላኪ በመሆን ወገኖቻቸውን ያስረሸኑ፣ ሀገርን በቁራሽ ሳንቲም የሸጡ ባንዳዎች ነበሩ። ነገር ግን የታሪክ ፍጻሜያቸው ምን ሆነ? ታሪክ በክህደት መዝገብ ላይ ያኖራቸው። ዛሬም ህወሓት እየተከተለ ያለው ይህንኑ አሮጌ ባንዳነት መንገድ ነው። ቀደም ሲል 100 ዓመት ብንዋጋው የማይረካ ጠላታችን ነው ያሉትን ሻዕቢያን ዛሬ ላይ የነጻነት ኃይል እያሉ ሲጠሩት ማየት የታሪክ ምጸት ብቻ አይደለም፣ ትልቅ ብሔራዊ ክህደትና ወንጀል ነው። ከታሪካዊ ጠላቶች ጋር አዲስ ስልታዊ ጥምረት መፍጠር ማዕከላዊውን መንግስት የመናድና አገርን የማፍረስ ሴራ አካል መሆኑን ዛሬ ሁሉም የኢትዮጵያ ህዝብ ተገንዝቦታል። የፕሪቶሪያዊ ሰላም ስምምነት ሲፈረም የፌዴራል መንግስት ትኩረቱን ሙሉ በሙሉ ወደ መልሶ ግንባታ፣ ወደ ሰላምና ወደ ህዝብ እፎይታ አደረገ። ነገር ግን የህወሓት ጽንፈኛ ቡድን ሰላምን እንደ አማራጭ ሳይሆን ለዳግም ጥፋት ማደራጃ ጊዜ መግዣ አድርጎታል። ይህ ቡድን በክልሉ ጊዜያዊ አስተዳደር ላይ የማደናቀፍ ስራዎችን በግልጽ እየሰራ ነው። ጦርነት የሰለቸውን የትግራይን ህዝብና ወጣቶች ዛሬም ለግዳጅ ወታደራዊ አፈሳ እየዳረገ ይገኛል። ህዝቡ መቼ ነው ሰላም የምናገኘው በሚል ክፉኛ ማሯል። ህዝቡን ለህልውና ስጋት በመዳረግ ከቀጣናው ጠላቶች በሚሰጠው ትዕዛዝ የቅጥረኝነት ሚና መጫወት በትግራይ ህዝብ ስም የመነገድ የመጨረሻው ጥግ ነው። በሀገር ላይ ሴራ የሚሸርበው መዋቅር ዛሬ በራሱ ቤት እሳት ተነስቶበታል። መዋቅሩ ውስጥ ከፍተኛ አለመተማመን ነግሷል። የውስጥ ስልጣን ሽኩቻውና መፈረካከሱ የትም ሊደበቅ አልቻለም። አገር ለማፍረስ የተነሳው ኃይል ዛሬ የራሱን ጥላ መፍራት ጀምሯል። አንዱ ሌላውን የሚያስርበት፣ አንዱ ሌላውን አሳልፎ የሚሰጥበት የጥርጣሬ ምሽግ ተፈጥሯል። የህወሓት የውስጥ መዋቅር በከፍተኛ ጥርጣሬና በእርስ በርስ እስራት እየፈረሰ ለመሆኑ ከዚህ በላይ ምን ማስረጃ ያስፈልጋል? የቀጠናው ኃይሎች የውስጥ ተላላኪዎች ሴራ ምንም ያህል ረቂቅ ቢሆንም የኢትዮጵያ ጽናት ግን የማይናወጥ ድንጋይ ነው። ታሪክን ወደ ኋላ መልሰን ስናየው ኢትዮጵያ ከእያንዳንዱ ፈተና በኋላ ይበልጥ ጠንካራ፣ ይበልጥ ታላቅና ይበልጥ አንድ ሆና ትወጣለች። ቀውስ ናፋቂውና ህገወጡ የህወሓት ስብስብ የቅጥረኝነት ታሪኩን ከማስቀጠል ባለፈ ኢትዮጵያን በፍጹም ማሸነፍ አይችልም። የትግራይም ህዝብ ሆነ መላው የኢትዮጵያ ህዝብ እንዲሁም ዓለም አቀፉ ማህበረሰብ ይህንን ሀገር የማፍረስና ቀጠናውን የመበጥበጥ እንቅስቃሴ በጽኑ ሊያወግዙት ይገባል። የኢትዮጵያ ትንሣኤ አይቀሬ ነው። ክህደትና ባንዳነት ታሪክ ጥሏቸው ያልፋል። ኢትዮጵያ ግን በክብር በድልና በከፍታ ላይ ለዘላለም ትኖራለች። ኢትዮጵያ ስም ብቻ አይደለችም። የነጻነት መዝገብ፣ የጥቁር ህዝብ ሁሉ ኩራትና ክብር ናት። ብዙዎች መጥተዋል፣ ሊቀብሯትም ቆፍረዋል፣ ሊበትኗትም መክረዋል። ምድርን የገዙ ኃያላን ሁሉ መጋረጃቸውን ጥለው እስኪጠፉ ድረስ ይህችን አገር ዛሬ ታበቃለች እያሉ በየዘመናቱ ቀጠሮ ቆርጠውላታል። ነገር ግን የኢትዮጵያ የጊዜ ሰሌዳ በሰው እጅ አልተጻፈም። ፈተናው በረታ ሲባል የምትነሳበት፣ ጨለማው ጸና ሲባል የምታበራበት አንድ የታሪክ ምስጢር አላት። እሱም የኢትዮጵያ ሁልጊዜም የማሸነፍ ታሪክ ነው።
ኢትዮጵያ አልተሸነፈችም ሲባል ፈተና ላየችም ማለት አይደለም። ይልቁንም ፈተናን እንደ ወርቅ መፈተኛ እቶን እሳት ተጠቅማበታለች። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሊያፈርሷት የተነሱ የውጭ ወራሪዎችና የውስጥ ማዕበሎች ጥቂት አልነበሩም። በአድዋ ተራሮች ላይ የወደቀው እያንዳንዱ ጠብታ ደም የሚነግረን አንድ እውነት አለ። ኢትዮጵያን የነካ ሁሉ ይሰበራል። አገርን መውጋት ማለት ታሪክን የመሻር ያህል የማይቻል ሞኝነት ነው። በአንድነትና ክህደት ለጊዜው ድምፅ አውጥተው ይጮሁ ይሆናል። ፍጻሜው ግን ሁልጊዜም የኢትዮጵያ አሸናፊነት ነው። ዛሬም ሀገራችን በትልቅ የሽግግር ድልድይ ላይ ትገኛለች። ፈተናዎች አሁንም በደጃችን ሊያንኳኩ ይችላሉ። የጥፋት ኃይሎች የራሳቸውን ድራማ ሊያዘጋጁም ይችላሉ። ነገር ግን ያስታውሱ፣ የኢትዮጵያዊነት ትናንት አሸናፊነት ከሆነ ነገዋ ደግሞ ታላቅነት ነው። ግድቦቿ ውሃን ብቻ ሳይሆን የተስፋ ብርሃን ይወልዳሉ። ወንዞቿ ምድሪቱን እያለመለሙ የብልጽግናን ማዕድ ያዘጋጃሉ። ኢትዮጵያ የክብር ማማ ላይ የመቀመጥ ታሪካዊ ግዴታ አለባት። ማንም ሊያቆማት የማይችል የነጻነት ባቡር ናትና። ስለዚህ ታሪክን የሚያውቅ አይጠራጠርም። ልቧን የተረዳ አይሸበርም። ክህደት ያልፋል፣ ሴራ ይበሰብሳል። የቅጥረኞች ስም በታሪክ ቆሻሻ ቅርጫት ውስጥ ይጣላል። ኢትዮጵያ ግን እንደ ጽኑ ተራራዎቿ እንደማይነጥፉ ወንዞቿ ጸንታ ትኖራለች። ትላንት ታሸንፋለች፣ ዛሬም ታሸንፋለች፣ ነገም ማሸነፍ ነው።